ስለዚህ በጣም በቀላሉ ለመረዳት ያክል በአንድ ሰው እስከ $60 የሚሰጣችሁ ከሆነ በወር ውስጥ እንደምንም ብላችሁ ለአራት ጓደኞቻችሁ በአራቱም ጆይን ቢያደርጉ 4 ሲባዛ በ10500 ስንት ይሆናል ማለት ነው? ከ40,000 ብር በላይ ይሆናል ማለት ነው። ወይም ደግሞ $240 በላይ ይሆናል ማለት ነው። ይሄ የሚቻል ነው፣ የማይቻል አይደለም። ወይም ደግሞ የማወራው የማይሆን ነገር አይደለም። በጣም የሚሆን ገንዘብ ነው እየነገርኳችሁ ያለሁት ማለት ነው። በጣም በቀላሉ መስራት የምትችሉት። ሰላም እንዴት ናችሁ? ክቡራን የታግብሪጅ የዩቲዩብ ቻናል ቤተሰቦች፣ ዛሬ ደግሞ የማቀርብላችሁ ከትሬዲንግ ፕላትፎርሞች ወይንም ከፎሬክስ ብሮከሮች በቀላሉ ገንዘብ መስራት የምትችሉበትን መንገድ የማሳያችሁ ይሆናል ማለት ነው። እናም እንደነገርኳችሁ መግቢያ ላይ ማለት ነው ይሄ ብሮከር በቀላሉ ለጓደኞቻችሁ በቴሌግራም አማካኝነት ሊሆን ይችላል ወይም ደግሞ በማንኛውም መንገድ ሼር ካደረጋችሁ በኋላ በአንድ ሰው በአንድ ሪፈራል እስከ $60 የሚሰጣችሁ ብሮከር ነው ማለት ነው። በፊት $40 ነበረ፣ አሁን በቅርቡ $60 ድርሰውታል ማለት ነው። $60 እንግዲህ ወደ ኢትዮጵያ ብር እንኳን ብትቀይሩት ከ7000 እና ከ8000 ብር በላይ በአንድ ሰው ማግኘት ትችላላችሁ ማለት ነው። ሶ በሁለት ቀን 4 ሰው ብታደርጉት ወደ 32000 ብር ማድረግ ትችላላችሁ ማለት ነው። በአንድ ወር ውስጥ ለ10 ሰው እንደምን ሪፈር ማድረግ ብትችሉ እስከ 60000 ብር ድረስ ማግኘት ትችላላችሁ ማለት ነው። ሶ ይሄ በጣም ቀላል አይደለም። ለትሬዲንግ ለመነሻ ከበቂ በላይ ስለሆነ በዚህ መጀመር ትችላላችሁ ማለት ነው። ሶ ገንዘቡ እንዴት አድርገን ነው መስራት የምንችለው፣ እንዴት ነው ዊዝድሮ ማድረግ የምንችለው፣ ፕላስ ደግሞ ቅደም ተከተሉስ ምን ይመስላል፣ የምንጠብቃቸው ህጎች ምን መምሰል አለባቸው የሚለውን እናያለን ማለት ነው። ስለዚህ መጀመሪያ ማድረግ ያለባችሁ የፎሬክስ ብሮከር አካውንት መክፈት አለባችሁ እዚህ ብሮከር ላይ ማለት ነው። ከዛ አካውንቱን በናሽናል አይዲ ወይም ደግሞ በፓስፖርታችሁ ቬሪፋይ ካስደረጋችሁ በኋላ ቀጥታ ምንም ገንዘብ ዲፖዚት ማድረግ አይጠበቅባችሁም ማለት ነው። መጀመሪያ ገንዘቡ መስራት ስላለባችሁ ምንም አይነት ገንዘብ ዲፖዚት ማድረግ አይጠበቅባችሁም። እዚህ ጋር እንደምታዩት ፕሮፋይላችሁን ከነካችሁ በኋላ ሪፈራል ፕሮግራም የሚላለ እሱን አንድ ጊዜ ትጫኑታላችሁ ማለት ነው። ሶ እዚህ ጋር በምትጫኑበት ሰዓት ላይ ኢንቫይት ኤ ፍሬንድ የሚላለ ሪፈራል ሂስትሪ የሚላለ ማለት ነው። ኢንቫይት ኤ ፍሬንድ የሚለውን ገና አዲስ ኢንቫይት ለማድረግ ስትፈልጉ ነው። ሪፈራል ሂስትሪ የሚለው ደግሞ ከዚህ በፊት የሰራችሁትን ሂስትሪውን ለማየት ስትፈልጉ ነው። ለምሳሌ እኔ የሰራሁትን አሳያችኋለሁ ማለት ነው። በመጀመሪያ ግን እንዴት ነው ሪፈራል ሊንኩን ማግኘት የምንችለው የሚለው እናያለን። ሶ እዚህ ጋር እንደምታዩት አርን $16 ካሽ ፐር ፍሬንድ የሚላለ። ስለዚህ በአንድ ፍሬንድ ፐር ፍሬንድ $60 ታገኛላችሁ ማለት ነው። ከዛ ቀጥሎ her how it works ይላል። ይሄኛው ደግሞ እንዴት ይሰራል ከዛ በኋላ። ስለዚህ ይሄን ዶላር ለማግኘት እንዴት ይሰራል የሚለው እናያለን ማለት ነው። የመጀመሪያው you share your link code or QR ይላል። ይሄኛው የሚሰጣችሁ ሪፈራል ሊንክ ወይም ደግሞ QR ኮዱን ለጓደኞቻችሁ መጀመሪያ ሼር ታደርጋላችሁ ማለት ነው። ቀጥሎ የሚሆነው ምንድነው ለጓደኞቻችሁ በዛ ሪፈራል ሊንክ ጆይን ማድረግ አለባቸው ማለት ነው። ከዛ ሶስተኛው ምንድነው የሚሆነው you get $60 for each friend። ያ ማለት መጀመሪያ ሊንኩን ሼር አደረጋችሁት። በጣም ሲምፕል ነው ነገራችን ላይ ያወራው ያለሁት፣ ግን እዚህ ጋር ያስቀመጠውን ግልጽ ለማድረግ ያክል ነው። ከዛ ለጓደኞቻችሁ ሼር ታደርጉላችኋላችሁ። ጓደኞቻችሁ በዛ ሪፈራል ሊንክ ጆይን ሲያደርጉ $60 ለእናንተ ገቢ ይሆናላችኋል ማለት ነው። እዚህ ጋር ማወቅ ያለባችሁ ማንም ከሳሪ ወይም ማንም አሸናፊ ወይም ማንም ተጠቃሚ የለም። ሁላችሁም አሸናፊ የምትሆኑበት ዘዴ ነው ማለት ነው። ሁላችሁም አሸናፊ የምትሆኑበት ዘዴ ማለት ለምሳሌ እናንተ ይሄንን ሊንክ ለሆነ ሰው ሼር ስታደርጉ የምታጡት ነገር የለም። ቀጥታ $60 ታገኛላችሁ ማለት ነው። ያ በእናንተ ሪፈራል ሊንክ የሚገባው ሰውም በእናንተ ሪፈራል ኮድ ሲገባ ተጨማሪ ቦነስ ያገኛል እንጂ ከናንተ የሚያጣው ወይም ደግሞ ከናንተ የሚወሰድበት ነገር የለም። ሶስተኛው ብሮከር አካውንቱ ለናንተ $60 የሚሰጣችሁ ለማታለል ሳይሆን እንደ ማስታወቂያ ስለሚጠቀምበት ነው ማለት ነው። ሌላ አሁን ለምሳሌ በቲቪ ወይም ደግሞ በተለያዩ ሶሻል ሚዲያዎች ላስተዋውቅ ቢል ትክክለኛ ክሊያንቶችን ወይም ደግሞ ታርጌት የተደረጉ ከስተመሮችን ማግኘት አይችልም። በእናንተ በኩል ግን ሪፈር ሲደረግ ትክክለኛ ትሬደሮችን ማግኘት ስለሚቻል ነው ለናንተ ይሄንን ገንዘብ ፈንድ የሚያደርገው እንጂ ለሌላ አይደለም ማለት ነው። ነገር ግን ማወቅ ያለባችሁ ነገር በመጀመሪያ ይሄንን ብሮከር ሪፈር ስታደርጉ የመጀመሪያው ማወቅ ያለባችሁ ሪፈር የምታደርጉት ብሮከር ትክክለኛ መሆን አለበት። ለምሳሌ እንደ ኤክስነስ፣ ኤክስኤም የመሳሰሉ ብሮከር አካውንቶች መሆን አለባቸው። ሬጉሌትድ የሆኑ ቁጥጥር የሚደረግባቸው መሆን አለባቸው ማለት ነው። ሁለተኛ ደግሞ ዊዝድሮ ስታደርጉ የሚያስችል መሆን አለበት። አሁን አንዳንድ ፌክ የሆኑ ብሮከሮች እስካም የምትደረጉት ብሮከሩ ትክክለኛ ያልሆነ ቁጥጥር የማይደረግበት የማይታወቅ ከሆነ ሼር ያደረጋችሁላችሁ ጓደኞቻችሁ ገንዘባቸውን ካስገቡ በኋላ ለማውጣት ሲፈልጉ ሊያስቸግራቸው ይችላል። ስለዚህ እሱ እርግጠኛ መሆን አለባችሁ። ሁለተኛው ለሰዎች ሼር ስታደርጉ እንዲለማመዱ እንዲማሩና
ከተለማመዱና ከተማሩ በኋላ ዲፖዚት እንዲያደርጉ ነው እንጂ በፍጹም ገንዘብ እንዲያስገቡ አትገፋፏቸው ማለት ነው። ይሄ ሌላ ወንጀል ነው። ስለዚህ የእናንተ በቴሌግራም ቻናላችሁ ሊሆን ይችላል፣ በተለያየ መንገድ ሊሆን ይችላል። ለጓደኞቻችሁ ሼር ካደረጋችሁ በኋላ መጀመሪያ መማር እንዳለባቸው በደንብ አስረዷቸው ማለት ነው። ስለዚህ ይሄ የዘመኑ የዲጂታል ማርኬቲንግ ወይንም የአፍሊት ማርኬቲንግ ስትራቴጂ ነው እንጂ ስካም ወይንም ማጭበርበር አይደለም ማለት ነው ብዙዎች እንደሚሉት። ስለዚህ ማጭበርበር የሚሆነው ሰዎችን በማታለል ገንዘብ ዲፖዚት እንዲያደርጉ መገፋፋት ምናምን፣ ይሄኛው እንደነገርኳችሁ ትክክል አይደለም፣ ወንጀል ነው። ነገር ግን ሰዎች ተለማምደው በሌላ አካውንት መግባታቸው ስለማይቀር በእናንተ ብሮከር አካውንት ተለማምደው የሆነ ጊዜ ትሬድ ማድረግ ሲጀምሩ በሱ እንትን ማድረግ ትችላላችሁ ማለት ነው። በዛ ላይ ደግሞ የሶሻል ሚዲያውን ተጽዕኖ ስታስቡት ከዛ በላይ በጣም ብዙ ገንዘቦችን መስራት ትችላላችሁ ማለት ነው። ለምሳሌ በአንድ ሰው $60 የምታገኙ ከሆነና $60 ማለት በእኛ ስናባዛው 60 ሲባዛ በ175 እንኳን አድርገን ብናስበው ወደ 10,500 ነው ማለት ነው። ስለዚህ በአንድ ሰው 10,500 ከሆነና ለምሳሌ በቀን ውስጥ ለ5 ሰዎች ሪፈራል ሊንክ ብትልኩላቸውና በወር ስንት ይሆናል? 5 ሲባዛ በ30 ወደ 150 ሪፈራል ሊንክ ለሆነ ሰዎች ወይም ደግሞ በቴሌግራም ሊሆን ይችላል። በነገራችን ላይ በጣም ውጭ ላይ ያሉ ዜጎች ሼር ብታደርጓቸው ቴሌግራም ግሩፕ ከፍታችሁ ጆይን ያደርጋችሁ ቴሌግራሙን ሼር ብታደርጓቸው ወይንም ሪፈራል ሊንኩ ሼር ብታደርጓቸው በጣም ብዙ ልጆች መግባት ይችላሉ ማለት ነው። ስለዚህ በቀን ውስጥ ለ5 ሰው እንኳን ሼር ማድረግ ብትችሉና በወር እስከ 150 ሰው ሼር ማድረግ ብትችሉ በወር ውስጥ ከ150 ውስጥ በቃ 30 እንኳን ቢያንስ ዲፖዚት ማድረግ ቢችል 30 ሲባዛ በ$60 ወደ $1,800 ማለት ነው። ሲባዛ በ175 ወደኛ ገንዘብ ስናመጣው ወደ 315,000 ብር ድረስ መስራት ትችላላችሁ ማለት ነው። ይሄ የሚቻል ነው፣ የማይቻል አይደለም። ወይም ደግሞ የማወራው የማይሆን ነገር አይደለም። በጣም የሚሆን ገንዘብ ነው እየነገርኳችሁ ያለሁት ማለት ነው። በጣም በቀላሉ መስራት የምትችሉት። እውነታውን ስነግራችሁ ብዙ ትሬደሮች ከማርኬቱ ላይ ትሬድ ከማድረግ ባለፈ በእንደነዚህና በተጨማሪ የተለያዩ ገንዘብ ማግኘት የሚችሉባቸው መንገዶች አሉ። ምክንያቱም ትሬዲንግ በራሱ መተማመኛ ገንዘብ ይፈልጋል። ምክንያቱም የሆነ ጊዜ ሉዝ ብታደርጉ በድንጋጤ ከማርኬት ትወጣላችሁ። ነገር ግን መተማመኛ ገንዘብ ካላችሁ እንደዚህ መስራት ትችላላችሁ። ይሄ ብቻ አይደለም፣ ብዙ ገንዘብ መስራት የምንችልባቸው መንገዶችን በተከታታይ እያቀረብኩላችሁ ነው ማለት ነው። ስለዚህ አንደኛው መተማመኛ ገንዘብ ምንጫችሁ ይሆናል ትሬዲንግ ከጀመራችሁ በኋላ ማለት ነው። ሁለተኛው ደግሞ ሲደብራችሁ ለምሳሌ ቀኑን ሙሉ ትሬድ ስታደርጓት ሁሉም በትርፍ ጊዜያችሁ የተለያዩ ስራዎችን መስራት ስለምትፈልጉ አንደኛው ይሄ ይሆናል ማለት ነው። ስለዚህ በዚህ መልኩ መስራት ትችላላችሁ። በተለይም ደግሞ ጀማሪ ትሬደሮች ከሆናችሁ አንደኛው ፒቱፒ ተዘግቶባችኋል። ሁለተኛው ደግሞ የራሳችሁን ገንዘብ ስትጠቀሙ ፍርሃት፣ ፊር፣ ግሪድ የመሳሰሉ ነገሮች ሀፕን ያደርጉባችኋል ማለት ነው። ይህም ማለት ትፈራላችሁ፣ ትስገበገባላችሁ። ገንዘባችሁ እንዳታጡ ስትፈሩ ማርኬቱ ላይ ማሸነፍ አትችሉም። ስለዚህ ይሄኛው ግን ቢያንስ በቀላሉ ያገኛችሁት ገንዘብ ስለሆነ ኮንፊደንስ ይኖራችኋል፣ በቀላሉ ማሸነፍ ትችላላችሁ ማለት ነው። ሶ ደጋግሜ የምነግራችሁ ይሄ የሚሆን ነው እንጂ የማይሆን ነገር አይደለም እያወራችሁ ያለሁት ማለት ነው። በደንብ ከሰራችሁበት ከዚህም በላይ ማግኘት ትችላላችሁ ማለት ነው። ሶ ለምሳሌ ያክል የሰራችሁትን የብሮከሩ ያገኛችሁትን ገንዘብ ሂስትሪውን ማየት ከፈለጋችሁ እዚህ ጋር እንደምታዩት ሪፈራል ሂስትሪ የሚላለ እሱ ጋር ስትገቡ የተለያዩ ወሮቹን ወይም ደግሞ ታይም ፍሬሞቹን ፊልተር ማድረግ ትችላላችሁ ወይም ደግሞ በሱ መምረጥ ትችላላችሁ ማለት ነው። ለምሳሌ ይሄኛው የአንድ ወር ገቢ ነው። በአንድ ወር ውስጥ 2 ፔንዲንግ ላይ ያሉ አሉ ማለት ነው። ፔንዲንግ ማለት ገና ቬሪፋይ አልሆኑም። ስለዚህ ቬሪፋይ ሲሆን ነው ገንዘቡ መግባት የሚችለው ማለት ነው። ወደ 1 አመት ሲሄድ ግን እዚህ ጋር ብዙ ጆይን ያደረጉና ዲፖዚት ያደረጉ ልጆች አሉ እንደምታዩት እዚህ ጋር አለ ማለት ነው። ፔንዲንግ የሆኑ ወደ 35 ልጆች አሉ ማለት ነው። ሶ ዲፖዚት አድርገዋል፣ ቬሪፋይ አድርገዋል። ስለዚህ በቀላሉ መግባት ይችላል ማለት ነው። እንደዚህ ያደርጋችሁ በከስተማይዝ ያደረጋችሁ ዴቱን ወይም ደግሞ ታይም ፍሬሙን እየቀያየራችሁ ማየት ትችላላችሁ ገንዘባችሁን ማለት ነው። እዚህ ጋር ቶታል መኒ አርንድ የምንለው አጠቃላይ ያገኘነው ገንዘብ መጠን ነው። ፔንዲንግ የሚለው ደግሞ ገና አልገቡም፣ ገንዘቡ አልገባም ግን ፔንዲንግ ላይ ነው ማለት ነው፣ በመጠባበቅ ላይ ነው። ኤክስፓየርድ የምንለው እዚህ ጋር ማወቅ ያለባችሁ ሌላ ነገር ደግሞ ምንድነው ሪፈር አድርጋችሁ ለምሳሌ በዋትስአፕ ግሩፕ ወይም በሆነ መንገድ ሰዎችን ጀንጅናችሁ ዲፖዚት እንዲያደርጉ ምናምን ካደረጋችሁ ዲቴክት ያደርገዋል። የእናንተን ሰዎችን ስትመክሩ ምናምን ነገር ዲቴክት ያደርግባችሁና ኤክስፓየርድ ሊያደርግባችሁ ይችላል ማለት ነው። ስለዚህ ወይም ደግሞ ኢንኤሊጂብል ሊሆን ይችላል ወይም ደግሞ ያልተፈቀደ ሊሆን ይችላል ማለት ነው።
ስለዚህ እሱን ጥንቃቄ ማድረግ አለባችሁ። እዚህ ጋር ሰክሰስፉል የሚለው በስትክክል ዲፖዚት አድርገው ቬሪፋይድ የሆኑ ለእናንተ ገንዘቡ ዲፖዚት የሆነላችሁ ነው የሚያሳያችሁ ማለት ነው። ሶ በዚህ መልኩ ገንዘቡን መስራት ትችላላችሁ። እዚህ ጋር እንደምታዩት ፔንዲንግ ላይ ያሉ ናቸው እነዚህ ማለት ነው። ስለዚህ በዚህ መልኩ መስራት ትችላላችሁ። ከዚህ ጋር የተያያዘ ማንኛውም ጥያቄና አስተያየት ካላችሁ የአስተያየት መስጫው ላይ አስቀምጡልኝ። እንደነዚህ ጠቃሚና አስተማሪ መረጃዎቻችን ሁልጊዜም እንዳደርሳችሁ የዩቲዩብ ቻናሌን ሰብስክራይብ ማድረጋችሁ መርሳት የለባችሁም። እንዲሁም ደግሞ አስተያየታችሁን በቀጣይ በደንብ እየተበረታታን መስራት እንድንችል የዩቲዩብ ቻናሌ ኮሜንት መስጫው ላይ አስተያየታችሁን ጻፉልኝ። አመሰግናለሁ ባይ